ሰላም 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 ሰላም፣ እንዴት ናችሁ? ሰላም ለእናንተ ይሁን፣ ሰላም ለሁላችን ይሁን። እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ባለፉት ጥቂት ቀናት አንዳንድ ነገሮች ላይ ገብተን ተመልክተን ነበር። እንግዲህ ከዛሬ በኋላ ግን ምንድነው ማስበው? እስከዛሬ ያየነው ምንድነው? እንግዲህ እንደዚህ የሚያስብ ሰው አለ፣ እንደዚህ የሚረዳ ሰው አለ፣ እንደዚህ እንዴት እናስባለን፣ እንዴት እንደዚህ እንላለን የሚል ነገር ነበር እስካሁን ያወራ ነው። አሁን ግን ቀጥታ ምንድነው በልቤ ያለው ቀጥታ ወደ አንዳንድ ትምህርቶች ለመሄድ ነው በልቤ ውስጥ ያለው እና እግዚአብሔር በረዳን መጠን ያንን እናደርጋለን ማለት ነው። እና በልቤ ውስጥ ያለው አሁን ሼር እንድናደርግ የፈለኩት ምንድነው በጣም የምወደው ሳብጀክት ነው። እሱም እግዚአብሔርን ማወቅ የሚል አርዕስት ላይ አንዳንድ ነገር እንላለን ማለት ነው። እግዚአብሔር ይረዳናል፣ እግዚአብሔር ያስተምረናል። እግዚአብሔር ደግሞ እንዲያስተምረን እንጸልያለን እና እንጸልይና የእግዚአብሔርን ቃል አብረን ሼር እናደርጋለን። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ስም የተባረከ ይሁን። አንተ መልካም አምላክ ነህ። እግዚአብሔር የዘላለም አምላክ በነገር ሁሉ የምትረዳ የምትራራ፣ እግዚአብሔር ሆይ የምታቆም የምታስተምር፣ እግዚአብሔር ሆይ የምትመክር የምታድን አንተ ነህና አሁንም ወደ አንተ እንመጣለን። የዘላለም አምላክ እግዚአብሔር ሆይ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ እግዚአብሔር ሆይ የምንነጋገረው የምንማረውን ቃልህን እንዳንተ ሐሳብ እግዚአብሔር ሆይ እንደኔ ሐሳብ ወይም እንደማንም ደስ እንደሚለው ሐሳብ ሳይሆን እንደ ቃልህ ሐሳብ እንድንነጋገር እንድትረዳን በኢየሱስ ክርስቶስ ስም መንፈስህ እንዲያስተምረን እለምንሃለሁ። ካንተ የሆነውን ነገር ብቻ ከቃል የሆነውን ነገር ብቻ እንድናይ እርዳን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም ብሩክ ይሁን። እንግዲህ እግዚአብሔርን ማወቅ በጣም ትልቅ ሳብጀክት ነው፣ ትልቅ ክፍል ነው። በጣም ነው የምወደው። ብዙ ጊዜ አንዳንድ ቦታዎች ላይ ጀምሬ አንዳንዱ በጊዜ ምክንያት ምናምን ብዙም ያልሄድኩባቸው ቦታዎች አሉ። አሁን ግን እስቲ እግዚአብሔር እንደረዳን በቃ ከሌሎቹ ነገሮች ወጥተን ወደ ዋናው ነገር እንሄዳለን ማለት ነው። እና እግዚአብሔርን ስለማወቅ መጽሐፍ ቅዱስ በጣም ብዙ የሚናገራቸው ነገሮች አሉ። እግዚአብሔርን ስለማወቅ በጣም ብዙ የሚናገራቸው ነገሮች አሉ። በጣም ዋናው ነገር ነው። እሱ ውስጥ ከመግባታችን በፊት ብዙ የሚነሱ ጥያቄዎች አሉ እግዚአብሔርን ስለማወቅ። አንደኛው የሰው ልጅ ይሄ ኃጢአተኛ የሆነ የሰው ልጅ የወደቀ የሰው ልጅ ጻድቅ የሆነውን ዘላለማዊ የሆነውን እግዚአብሔርን ማወቅ ይችላል ወይ የሚል ጥያቄ ነው። ትልቁ ጥያቄ ይሄ ስነ መለኮት ላይ የሚጠየቀው ጥያቄ ምንድነው? የሰው ልጅ እግዚአብሔርን ፉሊ ማወቅ ይችላል ወይ? ሁለተኛ የሰው ልጅ እግዚአብሔርን ማወቅ እንዴት ይችላል? እንዲህ አይነት ጥያቄዎች ይነሳሉ። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ knowing God and knowing about God ልዩነቱ ምንድነው? እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ምንድነው የሚሉ ነገሮችን ነው። ከዚህ በኋላ እንግዲህ እነንትና ምን ያወራሉ፣ እነንትና ምን ያስባሉ፣ እነንትና ምንድነው የሚሉት የሚለውን ነገር አቁመን ከዚህ በኋላ ቀጥታ ወደ መጽሐፍ ቅዱስ ነው የምንሄደው። የሚጠቅመንን ነገር የምናውቀውን ነገር
ከእናንተ የመማረውን ነገር ከኔ የምትማሩትን ነገር አብረን እንማራለን ማለት ነው እና እግዚአብሔርን ማወቅ የሚለውን ነገር እንጀምራለን ማለት ነውና ከሁሉ በፊት ሌላ ነገሩ ላይ ከመግባቴ በፊት እግዚአብሔርን ማወቅ ለምን ይጠቅማል? ለምንድን ነው እግዚአብሔርን ማወቅ ያለብን የሚለውን ነገር አብረን እናያለን ማለት ነው። የተወሰኑ ቦታዎችን እያየን እግዚአብሔርን ማወቅ ለምንድን ነው የሚያስፈልገው? የሰው ልጅ ለምን እግዚአብሔርን ማወቅ ትልቅ ነገር ሆኖ እግዚአብሔርን እንድናውቅ እግዚአብሔርን ማወቅ የሚባለውን ሳብጀክት ለመመረጥ ብትሉኝ እንግዲህ እዚህ ላይ እያየን እንሄዳለን ማለት ነው። የመጀመሪያው እንግዲህ ሁላችንም የምናውቀው የእግዚአብሔር ቃል የሚናገረው አንደኛ በምሳሌ ምዕራፍ 9 ቁጥር 10 ላይ በጣም ብዙዎቻችን ስናድግ የተማርነው ብዙዎቻችን በቃላችን ምናልባት ጠቅሱ ላንለው እንችላለን እንጂ በቃላችን የምናውቀው አንድ ምሳሌ መጽሐፍ ላይ ያላለ እሱ ምንድነው? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እዚህ ጋር ነው የምናቆመው እኛ ብዙዎቻችን። ነገር ግን ምን ይላል? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይልና ልዑሉንም ማወቅ ማስተዋል ነው ይላል እና እግዚአብሔርን ማወቅ ቅዱሱን ማወቅ አንደኛው ጥቅሙ ምንድነው? ኢትስ አንደርስታንዲንግ ነው ይላል። እግዚአብሔርን ማወቅ የመጀመሪያው ጥቅሙ ማስተዋልን ያመጣል፣ ማስተዋልን ይከፍታል። እግዚአብሔር እውቀት ሰዎችን አስተዋዮች ያደርጋል ማለት ነው። እግዚአብሔር እውቀት የማስተዋል ጅማሬ ነው ማለት ነው እና የመጀመሪያው ጥቅሳችን እንድትይዙት የምፈልገው ምሳሌ ምዕራፍ 9 ቁጥር 10 ላይ ያለውን ነው። ዲፐር እየገባ እንሄዳለን። በደንብ ወደ ጥልቅ ወደ ውስጥ እየገባ እንሄዳለን። እዚህኛው ጋር ግን አንደኛውን ምሳሌ እዚህ ጋር ላቁ። ምሳሌ 9 ቁጥር 10 ላይ ያለው ሁለተኛው እግዚአብሔርን ማወቅ ለምንድን ነው የሚጠቅመው የሚለው ሁለተኛው እንድናይ የምፈልገው ጥቅሙን ካየን በኋላ እግዚአብሔርን ማወቅን ጥቅሙን ካየን በኋላ ከዛ በኋላ እግዚአብሔር እንዴት እናውቃለን? እግዚአብሔር ሊታወቅ ይችላል ወይ? እግዚአብሔር በምን መንገድ ራሱን ገልጿል? እግዚአብሔር ለማን ነው ራሱን የገለጸው? ለሰው ልጆች ሁሉ ነው ወይስ ለተወሰኑ ሰዎች ነው የሚለውን እያየን እንሄዳለን ማለት ነው እና የመጀመሪያው ያ ነው። እግዚአብሔርን ማወቅ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። ቅዱሱን ማወቅ ማስተዋል ነው። ይሄ ከዚህ የበለጠ አድቫንቴጅ የለም። እግዚአብሔርን ማወቅ ቅዱሱን ማወቅ ማስተዋል ነው የሚለው ራሱ ትልቅ ነው። ሁለተኛው እግዚአብሔርን ማወቅ መጽሐፍ ቅዱሳችን የሚያስተምረን በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ያለ ቃል እናነብና እሷ ላይ ደግሞ ትንሽ እናወራለን። እግዚአብሔርን ዛሬ ሁሉንም ነገር ላንጨርስ እንችላለን፣ ግን ከዚህ በኋላ በቃ ስለሌላ ነገር አላወራም። እነ አበበ ምን ያስባሉ፣ እነ ደበበ ምን ያስባሉ፣ ኦርቶዶክስ ምን ያስባል፣ ካቶሊክ ምን ያስባል፣ ጴንጤ ምን ያስባል የሚባለው በዚህ ውስጥ በትምህርት ውስጥ ሆኖ ትምህርታዊው ነገር ላይ የሚነካ ከሆነ ኦፍኮርስ ትምህርታዊው ነገር ላይ ገብተን እናየዋለን። አለበለዚያ ግን አውርተናል፣ ተነጋግረናል። ትናንትናና ከትናንት ወዲያ ስንነጋገር የነበረው ምንድን ነው? ኦፍኮርስ ልዩነት ያለባቸው ነገሮች ልዩነት ስላለባቸው ነው። ሃይማኖቶቹም ስም ያላቸው በልዩነታችን ላይ አንደርስታንድ የምናረጋቸውን ነገሮች በመጽሐፍ ቅዱስ ሶልቭ ለማድረግ የምንችላቸውን ነገሮች በመጽሐፍ ቅዱስ ሶልቭ እናረጋቸዋለን። በመጽሐፍ ቅዱስ ላይ ደግሞ ሁልጊዜ ኮንትራቨርሻል ሆነው የሄዱትን እግዚአብሔር ራሱ እንዲፈታልን እንትን እያደረግን እንቀጥላለን ማለት ነው እና ይሄ የአንዱን ሃይማኖት መሳደብ የአንዱን ሃይማኖት እንትን ለማድረግ ሳይሆን መጽሐፍ ቅዱስ ቢብሊካል ኤግዛክትሊ የኛ መጽሐፍ ቅዱስ ምን ይላል መሰላችሁ? የመጽሐፍ ቅዱስ አንድ ጊዜ የዛሬ ስንት ዓመት የሆነ ክላስ ወስጄ ነበርና የቴዎሎጂካል ምንድነው ስሙ ይሄ ምን ይሉታል መሰላችሁ? በእንግሊዝኛ አፖሎጄቲክስ ይባላል። ዲፌንዲንግ ዩር ፌዝ እምነትህን ዲፌንድ ማድረግ የሚባል ክላስ ነው የወሰድኩት እና የዛ መሪ ጥቅስ ምንድን ነው?
የሚለው መሰላችሁ? አንደኛ ጴጥሮስ 3:5 ላይ ወይ ሁለተኛ ጴጥሮስ 3:5 ላይ ነው ያለው። አሁን አላስታውሰውም፣ ግን ጴጥሮስ ውስጥ ነው ያለው እና በእናንተ ስላለው ተስፋ መልስ ለመስጠት መልስ ምን ነው ጥያቄ ለሚጠይቋችሁ ሁሉ ወይም ደግሞ በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ይላል። በየት ስላለው ተስፋ? በእናንተ ስላለው ተስፋ መልስ ለመስጠት ሁልጊዜ ዝግጁ ሁኑ፣ ነገር ግን በትህትናና በየዋህነት ይሁን ነው የሚለው እና አንዳንድ ጊዜ እኔ የማየው ምንድነው ስፔሻሊ ዲስ ዴይስ ሰዎች ምን የመሰለ ጥሩ ነገር ይዘው ይመጡና ይዘው የሚመጡበት አገላለጽ ግን በጣም ኦፌንሲቭ የሆነ ሰዎችን ኦፌንድ የሚያደርግ እና ጥሩ መልእክት ይዘው መጥቶ ሰውን ኦፌንድ የሚያደርግ ከሆነ ሰውየው እንዴት ይሰማናል? እኛ አንደኛ ነገር we have a good news ነው የሚለው መጽሐፍ ቅዱስ። ወንጌል ነው ያለን። ወንጌልን በፍቅር ውስጥ ያለውም ውጭ ያለውም በስነ ስርዓት እንዲረዳው። ምክንያቱም የሚሰሙን ሰዎች ትልልቅ ሰዎች ይሰሙናል፣ የተማሩ ሰዎች ይሰሙናል፣ ህፃናቶች ይሰሙናል። በሁሉም ሌቭል ያለ ሰው ስለሆነ የሚሰማል የምንናገረውን ነገር ምንድነው ስሙ እንዴት እንደምትናገራችሁ አንደበታችሁ በጨው የተቀመመ ይሁን ነው የሚለው እና እግዚአብሔር በረዳን መጠን እንደዛ ነው የምናደርገው። ከሳብጀክቱን ነው የምንፈልገው እንጂ በሾርኔ የሚነገር የእግዚአብሔር ቃል መኖር የለበትም። የእግዚአብሔር ቃል ከተነገረ የእግዚአብሔር ቃልነቱ ለማጽናት የእግዚአብሔር ቃልነቱ ለማቆም ስለሆነ ቀጥታ የምንነጋገረው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ነው። ያ እውነተኛ የእግዚአብሔር ቃል ደግሞ እግዚአብሔር ራሱ እንዳለው ከሰማይ ዝናብ ወርዶ ምድርን እንደሚያረሰርስ ለሚበላ ምግብን መብልን እንደሚሰጥ እንጂ በባዶ ያ ዝናብ ወደ እኔ እንደማይመለስ ካፌ የወጣው ቃሌም የላኩትን ሳይሰራ አይመለስም ነው የሚለው እግዚአብሔር ቃል። ስለዚህ እኔ አይደለሁም የምሰራው፣ ቃሉ ነው የሚሰራው። እና አንድ እግዚአብሔር ሰው ምን አሉ I haven't done anything, it's just the word which is doing everything ነው ያሉት። እና እኔ አይደለሁም የማረገው፣ ካረገም የሚያረገው ቃሉ ነው፣ ከቀየረም የሚቀይረው ቃሉ ነው፣ ኮንቪንስ ካረገም ኮንቪንስ የሚያረገው ቃሉ ነው። እና ቃሉን ነው በቃ ቃሉን በምንድነው ስሙ በንጽህና እንነጋገራለን፣ በንጽህና እናወራለን። በእኛ ያለውን ተስፋ በመግለጽ በትህትናና በየዋህነት አብረን እንማራለን ማለት ነው። እና እግዚአብሔር ይመስገን የምንነጋገረው ለሰውም ሳይሆን ለራሳችንም ነው። ለራሳችንም ማወቅ እንዲሆንልን ማለት ነው። እግዚአብሔርን ማወቅ እግዚአብሔርን በማወቅ ውስጥ ያለውን አድቫንቴጅ ከዛ በኋላ እግዚአብሔርን በማወቅ ውስጥ ያለውን አድቫንቴጅ ስናውቅ እግዚአብሔርን ለማወቅ እንጓጓለን ማለት ነው አይደል? የሆነ ነገር እኮ በውስጡ የሆነ ነገር እንዳለ ስታውቁ ነው ያንን ነገር ለማድረግ የምትጓጉት። የሆነ ነገር በዛ ውስጥ በሚሰጣችሁ ነገር ውስጥ የሆነ አድቫንቴጅ ወይም ደግሞ የሆነ ጥቅም ወይም ደግሞ የሆነ ብሌሲንግ በረከት እንዳለ ስታውቁ ያንን ነገር ለማወቅ ትጓጓላችሁ። በዛ ውስጥ ያለውን በረከት፣ በዛ ውስጥ ያለውን አድቫንቴጅ፣ በዛ ውስጥ ያለውን ጥቅም ሳናግን አንድ ነገር ቢሰጡን ጥቅሙን አናውቀውም። ስለዚህ ወስት ነው የሚሆነው። ስለዚህ ከጥቅሙ እንነሳ መጀመሪያ ያልኩት ለዛ ነው። እግዚአብሔርን የማወቅ ጥቅሞች ምንድን ናቸው? አሁን እንዳልነው አንደኛውን አይተናል፣ ወይ ደግሞ አንደኛውን ጀስት ኤክስፕላኔሽንም ስለማያስፈልገው ልዑሉን ማወቅ ማስተዋል ነው። በቃ ከዚህ በላይ ዝም ብሎ በድንግዝግዝ ከመሄድ ይታደገናል አይደል? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ቅዱሱን ማወቅ ማስተዋል ነው ሲል አስተውለን እንድንሄድ ይረዳናል። ድሮ ምንድነው በደመነፍስ የምንሄድ የነበርነው ሰዎች እግዚአብሔርን ማወቅ በተለማመድን ቁጥር፣ እግዚአብሔርን ማወቅ በጀመርን ቁጥር፣ እግዚአብሔርን እያወቅን በሄድን ቁጥር እንደ ድሮ አይደል? ልጅ ሳለው እንደ ልጅ አስብ ነበር አለ ጳውሎስ። አሁን ባደግኩ ጊዜ ግን በመንፈሳዊ ነገር በጠነከርኩ ጊዜ ግን ወደ እግዚአብሔር እየተጠጋው በሄድኩ ጊዜ ግን እንደ ልጅ አላስብም፣ እንደ ልጅ አላስብም። የልጅነትን ባህሪ መሻር እንጀምራለን። እግዚአብሔርን በማወቅ እያደግን ስንሄድ ማለት ነው። እና ይሄ አንደኛው እግዚአብሔርን ማወቅ ምንድነው ስሙ የጥበብ ሁሉ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። ልዑሉን ማወቅ ማስተዋል ነው ሲል
አላዋቂነትን ያስጥላል ማለት ነው። እግዚአብሔርን ማወቅ አላዋቂነትን ያስጥለናል። እግዚአብሔርን እያወቅነው በሄድን ቁጥር why am I doing this? ለምንድን ነው ማረገው? በምን ምክንያት ነው እዚህ ጋር የምኖረው? በምን ምክንያት ነው እዛ ጋር የምሄደው የሚለውን ማስተዋል እየተረዳን እግዚአብሔር ራሱ እየገለጸልን ይመጣል ማለት ነው። ሁለተኛው በጣም የምወደው ቃል ነው ይሄ። እንደው ብችል በአማርኛው በእንግሊዘኛው ማነበዋለሁ፣ ምክንያቱም በእንግሊዘኛው በጣም ትንሽ ዲፕ የሆነ ነገር ስለሚያወራ ማለት ነው። ማለት ሞር እንትን ያደርግልኛል። ምንድነው? ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እና 3 አነበዋለሁ። ምን ይላል? የመለኮቱ ኃይል በገዛ ክብሩና በጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላል። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን። እንግሊዘኛው እንደዚህ ነው የሚለው His divine power has given us የመለኮቱ ኃይል ሰጠን has given to us all things that pertain to life and godliness. The divine power ለኛ ይሄ መለኮታዊ ኃይሉ ለኛ ለሕይወትና እግዚአብሔርን ለመምሰል የሚያስፈልገውን ሁሉ ሰጠን። He has given to us all things that pertain to life and godliness below through the knowledge of him who called us by glory and virtue below. አሁን የመለኮቱ ኃይል ለሕይወትና እግዚአብሔርን ለመምሰል የሚያስፈልገውን ሁሉ ነገር ሰጥቶናል አለ። ነገር ግን ያንን ስጦታ የሰጠን ስጦታው የመጣበት ሚዲየሙ ወይም ደግሞ ስጦታውን ይዞት የመጣው ዕቃ ለምሳሌ ውሃ ከውሃና ፍሳሽ ሚኒስቴር እናንተ ቤት የሚመጣው በቧንቧ ውስጥ አድርጎ ነው አይደለም? እዚህ ጋር ምንድን ነው የሚለው? የእንግሊዝኛው በደንብ ያብራራዋል። የመለኮቱ ኃይል እግዚአብሔርን ለመምሰልና ለሕይወት የሆነውን ነገር ሁሉ ሰጥቶናል። ነገር ግን ያንን ሁሉ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ የሰጠን through the knowledge of him በሱ ውስጥ በእውቀት ውስጥ ነው የሚመጣው። እግዚአብሔርን ለመምሰልና ለሕይወት እግዚአብሔር የሰጠን የመለኮቱ ኃይል የሰጠን ማንኛውም ለሕይወት የሚሆን እግዚአብሔርን ለመምሰል የሚሆነውን ነገር በሙሉ ታጭቆ የመጣው እግዚአብሔርን ማወቅ በሚባል ነገር ውስጥ ነው። ጆንያው ጊፍቱ የመጣበት ጆንያ ለሕይወት የሚያስፈልገንን ነገር ሁሉ እግዚአብሔር የጠቀጠቀበት እግዚአብሔርን ለመምሰል ሁሉ እግዚአብሔር የጠቀጠቀበት ጆንያ ምን ይባላል? እግዚአብሔርን ማወቅ ይባላል የሚል። ስለዚህ እግዚአብሔርን ማወቅ ላክ ባረግን ቁጥር ምንድነው ስሙ? በጎደለን ቁጥር ባነሰን ቁጥር የመለኮቱ ኃይል ለኛ ለሕይወትና እግዚአብሔርን ለመምሰል የሰጠንን ጊፍት በሙሉ እያሳጠርነው ነው ከኛ ሕይወት ማለት ነው። His divine power ሰጥቶናል እግዚአብሔርን ለመምሰል እና ለሕይወት የሚያስፈልገውን ነገር ሁሉ የመለኮቱ ኃይል ለቅዱሳን ሰጥቷል። ግን ቅዱሳን ያንን እግዚአብሔርን ለማወቅና ለሕይወት የሆነውን ጊፍት በሙሉ የሚያገኙት እግዚአብሔርን ማወቅ የሚባለው ውስጥ በመግባት ነው። እግዚአብሔርን በማወቅ ውስጥ ነው ያስቀመጣቸው። ምን ማለት ነው? እግዚአብሔርን
ማወቅ ውስጥ ዲፐር እየሄድን ወደ እግዚአብሔር ኖሌጅ ወደ እግዚአብሔር እውቀት ሙላት እየሄድን እየጨመርን በሄድን ቁጥር የመለኮቱ ኃይል የሰጠንን ለህይወት ማንኛውንም ነገር አላክ እያደረግን እንሄዳለን። እግዚአብሔርን ለመምሰል የተሰጠውን ማንኛውንም ነገር አውቶማቲካሊ አላክ እያደረግን እንሄዳለን። በምን ውስጥ? እግዚአብሔርን በመምሰል ውስጥ። አሜን። እግዚአብሔርን በማወቅ ውስጥ። ደስ አይልም? የመጀመሪያው ምንድነው? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ልዑሉን ማወቅ ማስተዋል ነው። ዝም ብሎ በንዝላልነት እንዳንሄድ ያደርገናል። ይሄኛው ደግሞ ምንድነው የሚያደርገን? እግዚአብሔርን ለማወቅ እግዚአብሔርን ለመምሰልና ለህይወት የሚያስፈልጉ ነገሮች አሉ። እግዚአብሔርን ለመምሰል የሚያስፈልግ ነገር አለ አይደል? እግዚአብሔርን እንምሰል ካልን እግዚአብሔርን ለመምሰል መንፈሳዊ ነገሮች ያስፈልጉናል። መንፈሳዊ ስጦታዎች ያስፈልጉ። የመንፈስ ቅዱስ ስጦታም ይባላል፣ የመንፈስ ቅዱስ ፍሬም ይባላል። እነዚህ ነገሮች እግዚአብሔርን ለመምሰል እና ለህይወት ዴይ ቱ ዴይ ላይፍ ያለው ነገር ይሰጠናል። እንኳን ሰጥቶናል። አንደኛ ጴጥሮስ ያንን ነው የሚለው። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ አያችሁ፣ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን። በምን ውስጥ? እግዚአብሔርን በማወቅ ውስጥ። ማን የሰጠን? የመለኮቱ ኃይል። ስለዚህ እግዚአብሔርን ባወቅኩት ቁጥር አውቶማቲካሊ አላክ የሚሆን ነገር አለ ከህይወቴ ማለት ነው። ያ ምንድን ነው? ለህይወት የሆነውን ነገርና እግዚአብሔርን ለመምሰል አይደል? እግዚአብሔርን የማይመስለው ነገር እየተቆረጠ እየሄደ እግዚአብሔርን መምሰል የሚባለው ነገር እየጨመረ ይሄዳል። ሁለተኛ ለህይወት የሚያስፈልገንን ነገር ሁሉ እግዚአብሔር በዛ ውስጥ አስቀምጦታል ማለት ነው። የእግዚአብሔር ስም ብሩክ ይሁን። ሁለተኛው አድቫንቴጅ ይሄ ነው። እግዚአብሔርን ማወቅ፣ እግዚአብሔርን በማወቅ ውስጥ እግዚአብሔርን ለመምሰልና ለህይወት እግዚአብሔር በዛ ውስጥ ያስቀመጠው ሚስጥር አለ ማለት ነው። እና ክብር ለእግዚአብሔር ይሁን። ሶስተኛው ምንድነው? ሶስተኛው እግዚአብሔርን ማወቅ ጥቅሙ ምንድነው? ይህንንም ላንብበው። የሶስተኛው እግዚአብሔርን ለማወቅ ዳንኤል መጽሐፍ ላይ እንደዚህ ይላል። እግዚአብሔርን ማወቅ ምን ጥቅም አለው? ሶስተኛው ጥቅሙ በዳንኤል መጽሐፍ ምዕራፍ 11 ላይ እንደዚህ የሚል ቃል አለ። ዳንኤል መጽሐፍ ምዕራፍ 11 ከቁጥር 28 ጀምሮ ላንብበው። ይሄ ስለ አመጽ ልጅ ነው የሚናገረው። ምዕራፍ 11 እና ከቁጥር 28 ጀምሮ ላንብበው። ከብዙ ሀብትም ጋር ወደ ምድሩ ይመለሳል፣ ልቡም በተቀደሰ ቃል ኪዳን ላይ ይሆናል። ፈቃዱን ከላይ ጀምሮ ላንብበው፣ ከቁጥር 20 ጀምሮ ላንብበው። የዚያን ጊዜ በመንግስቱ ክብር መካከል አስገባሪውን የሚያሳልፍ በስፍራው ይነሳል። ነገር ግን በቁጣው ሳይሆን በሰልፍም ሳይሆን በጥቂት ቀን ይሰበራል። በእርሱም ስፍራ የተጠቃ ሰው ይነሳል፣ የመንግስቱንም ክብር አይሰጡትም። በቀስታ መጥቶ መንግስቱን በማታለል ይገዛል። የሚጎርፍም ሰራዊት ከፊቱ ይወሰዳል። እሱና የቃል ኪዳኑ አለቃም ይሰበራሉ። ከእርሱም ጋር ከተወዳጀ በኋላ በተንኮል ያደርጋል። ከጥቂትም ሕዝብ ጋር ወጥቶ ይበረታል። በቀስታም በአገር ሁሉ ወደ ለመለመች ክፍል ይገባል። አባቶቹና የአባቶቹ አባቶች ያላደረጉትንም ያደርጋል። ብዝበዛውንና ምርኮውን ሀብቱንም በመካከላቸው ይበትናል። በምሽጎች ላይ እስከ ጊዜው ድረስ ሐሳቡን ይፈጥራል። በታላቅም ሰራዊት ሆኖ ኃይሉን ልቡን በደቡብ ንጉሥ ላይ ያስነሳል። የደቡብ ንጉሥ በታላቅና በብዙ ሰራዊት ሆኖ በሰልፍ ይዋጋል። ነገር ግን ሐሳቡ በእርሱ ላይ ይፈጥራልና አይጸናም።
መብሉንም የሚበሉ ሰዎች ይሰብሩታል፣ ሰራዊትም ይጎርፋል፣ ብዙዎችም ተገድለው ይወድቃሉ። እነዚህም ሁሉ ነገስታት ክፋትን ያደርጉ ዘንድ በልባቸው ያስባሉ። በአንድ ገበታም ተቀምጠው ሐሰት ይናገራሉ። ነገር ግን ፍጻሜው እስከተወሰነ ጊዜ ነውና አይከናወንላቸውም። ከብዙ ሀብት ጋር ወደ ምድሩ ይመለሳል። ልቡም በተቀደሰው ቃል ኪዳን ላይ ይሆናል። ፈቃዱን ያደርጋል፣ ወደ ገዛ ምድሩም ይመለሳል። በተወሰነውም ጊዜ ይመለሳል፣ ወደ ደቡብም ይመጣል። ነገር ግን ኋለኛው እንደ ፊተኛው አይሆንም። የኪቲም መርከቦች ይመጡበታልና ስለዚህ አዝኖ ይመለሳል። በቅዱሱም ቃል ኪዳን ላይ ይቆጣል። ከመጀመሪያ ጀምሬ ያነበብኩላችሁ እንድትሰሙኝ ነው። በቅዱሱም ቃል ኪዳን ላይ ይቆጣል፣ ፈቃዱንም ያደርጋል። ተመልሶም ቅዱሱን ቃል ኪዳን የተዉትን ሰዎች ይመለከታል። ከእነርሱም ጋር ሰራዊቶች ያቆማል። መቅደሱንም ግንቡንም ያረክሳሉ፣ የዘወትሩንም መስዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማል። ቃል ኪዳኑን የሚበድሉትንም በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ፣ ያደርጋሉ። አምላካቸውን የሚያውቁ ሕዝብ ምን ያደርጋሉ? ይበረታሉ። ከላይ ጀምሮ ያነበብኩላችሁ ለዚህ ነው። አውቄ ነው ከላይ ጀምሮ ያነበብኩላችሁ። ይሄ የአመፅ ልጅ የሚባለው በተቀደሰ ስፍራ ቆሞ ይሄ የቃል ኪዳኑን መስዋዕት ያስቀራል። የቅዱስን ምንድነው ኪዳን የተዉትን ይዞ መስዋዕቱን ያስቀራል። ቅዱሱን ስፍራ ምንድነው ስሙ ያቆሽሻል ምናምን ይልና አምላካቸውን የሚያውቁ ሕዝብ ግን ይበረታሉ፣ ያደርጋሉ ይላል። ስለዚህ ሶስተኛው የእግዚአብሔር ነው እግዚአብሔርን ማወቅ ወይም ደግሞ ሶስተኛው እግዚአብሔርን በማወቅ ላይ ያለው አድቫንቴጅ ምንድነው? መበርታትና ማድረግ ነው። ሊያዙ አልቻሉም በሱ ለምን? አምላካቸውን ስለሚያውቁ። ሐዋርያው ጳውሎስ ምንድነው የሚለው? ያመንኩትን አውቀዋለሁ አለ ለጢሞቴዎስ ላይ አይደል? የሰጠሁትንም አደራ እስከ መጨረሻው ቀን እንደሚጠብቅ ይህንን እርግጠኛ ተረድቻለሁ አለ። ስለዚህ እዚህ ጋር ዳንኤል ላይ የምናየው ምንድነው? ይሄ አመፀኛው በተነሳ ጊዜ ይህንን ቤተ መቅደሱን ሲያቆሽሽ ቅዱስ ምንድነው ስሙ መስዋዕቱን ሲያስቀር በእግዚአብሔር ቤት ውስጥ ገብቶ ሲያረክስ ሊነካቸው የማይችሉ ሕዝብ አለ አለ የእግዚአብሔር ቃል። እነዚህም ማናቸው ነው የሚለው? አምላካቸውን የሚያውቁ ሕዝብ መበርታት ብቻ አይደለም። በእንግሊዝኛው ምንድን ነው የሚለው? those who knows their God they will carry a great exploits ነው የሚለው። those who know their God shall be strong and they will carry a great exploit። እንትን ብቻ አይደለም ምንድነው ስሙ መበርታት ብቻ ሳይሆን አንድን ነገር ለመውሰድ አድቫንቴጅ እንትን ማድረግ ማለት ምንድነው ስሙ ይሄ በጦርነት እየገፋ ሲሄድ አንድ ሰው ምንድነው የሚባለው? ኤክስፕሎይት ያደርጋሉ፣ ስፍራን ያስለቅቃሉ። አምላካቸውን የሚያውቁ ሕዝብ እግዚአብሔርን ማወቅ አድቫንቴጁ ምንድነው? ኢቭን የክፉ የአመፅ ልጅ በተነሳ ጊዜ እንኳን አምላካቸውን የሚያውቁ ሕዝብ ሌላው ሲወሰድ፣ ሌላው ሲያዝ፣ ሌላው ሲታሰር፣ ሌላው ሲሰግድ፣ ሌላው ወደማይሆን ነገር ሲገባ፣ ሌላው ቅዱሱን መስዋዕት ከሚያስቀረው ጋር ሲተባበር አምላካቸውን የሚያውቁ ሕዝብ ግን ይበረታሉ፣ ያደርጋሉ ይላል። ስለዚህ እግዚአብሔርን ማወቅ ምንን ይሰጣል ማለት ነው? ብርታትንና ማድረግን ይጨምራል ማለት ነው በዛ ውስጥ እና እግዚአብሔርን ማወቅ የሚባለውን ነገር እንማራለን ስንል እግዚአብሔር ቃል ኪዳኑን የሚበድሉትን በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ሕዝብ ግን ይበረታሉ፣ ስትሮንግ ይሆናሉ፣ ያደርጋሉ። ወደ ሌላ አርዕስት መግባት አልፈልግም። መንፈሳዊ ውጊያ ላይ
መንፈሳዊ ስፒሪቹዋል ዋርፌር መንፈሳዊ ውጊያ ላይ ሁለት አይነት መንፈሳዊ ውጊያ አለ ይባላል። አንደኛው ዲፌንሲቭ ዋርፌር የሚባል መንፈሳዊ ውጊያ አለ። ዲፌንሲቭ ዋርፌር ማለት መከላከል፣ ቴሪቶሪን መከላከል፣ ልጆቻችሁን፣ ቤታችሁን፣ አገልግሎታችሁን፣ ትዳራችሁን፣ ጤናችሁን፣ መውጣት መግባታችሁን መከላከል ነው። ኦፌንሲቭ ዋርፌር ግን ምንድነው? ጠላት ቴሪቶሪ ላይ ገብቶ መውሰድ፣ ጠላት ቴሪቶሪ ላይ ገብቶ መውረስ እና አሁን እዚህ ጋር የሚለው ምንድነው? አምላካቸውን የሚያውቁ ህዝብ በእግዚአብሔር those who know their God አምላካቸው ማን እንደሆነ ምን እንደሆነ ኃይሉን ያወቁ፣ ክብሩን ያወቁ፣ ስልጣኑን ያወቁ፣ ማንነቱን ያወቁ ህዝብ ግን መበርታት ብቻ ሳይሆን መከላከል ብቻ ሳይሆን ያደርጋሉ ነው የሚለው። እና ሶስተኛው ምሳሌያችን ምንድነው? ሶስተኛው እግዚአብሔርን የማወቅ ጥቅሙ ምንድነው? እግዚአብሔርን የማወቅ የሚባለው እንትን ላይ ስንገባ እግዚአብሔርን በማወቅ እየጨመርን እያደግን ስንሄድ ለምንድን ነው እግዚአብሔርን ማወቅ የምንማረው? ለምንድን ነው እግዚአብሔር ደግሞ ላይክ አንድ ቦታ ላይ እንደው ምን ይላል? በእግዚአብሔር እውቀት እያደጋችሁ ይላል። ምን ማለት ነው? በእግዚአብሔር እውቀት እያደጋችሁ ምን ማለት ነው? ሌቭል አለው ማለት ነው። የእግዚአብሔር እውቀት ኖሌጅ ራሱ the knowledge of God by growing by increasing by the knowledge of God ነው። ጠራችሁን በማወቅ ይልና እያደጋችሁ ይላል፣ እየበረታችሁ ይላል። ምን ማለት ነው? ሌቭል አለው ማለት ነው። እግዚአብሔርን ማወቅ እሱን እናየዋለን። ምን አይነት እውቀት አለ? እንዴት ነው እግዚአብሔርን በማወቅ የሚታደግ ሰው? እንዴት ነው እግዚአብሔርን በማወቅ የሚያድገው ሰው? ትምህርት ቤት ነው እንደ እግዚአብሔርን ማወቅ? ኦፍ ኮርስ እግዚአብሔርን በማወቅ ይታደጋል። ምን አይነት እግዚአብሔርን ማወቅ አለ? ከየትኛው ወደ የትኛው እናድጋለን? እሱን እናየዋለን ወደፊት እግዚአብሔር ረድቶን እንትን ስናደርግ እናየዋለን። አሁን ግን እዚህ ጋር ምንድነው እንድናይ የፈለኩትኝ አድቫንቴጁ ምንድነው? የእግዚአብሔርን ማወቅ አድቫንቴጅ ምንድነው? አይደለ? እግዚአብሔርን ማወቅ አንዳንድ ጊዜ አይታችኋል። ለምሳሌ አሜሪካ ሚሊተሪ ጆይን እንድታረጉ ሲፈልጉ በዚህ መልኩ እንኳን መግለጽ የለብኝም፣ ግን አድቫንቴጁን ነው የሚነግሯችሁ አይደለ? ቤኔፊቱን እንዴት ሪታየር እንደምታረጉ፣ ከሚሊተሪ ከወጣችሁ በኋላ ትምህርት ቤት ነፃ ነው፣ ሕክምና ነፃ ነው፣ ምናምን ነፃ ነው ይሏችኋል። ሪስኩን አይነግሯችሁም። እግዚአብሔር ይመስገን እኛ በእግዚአብሔር መንግስት ውስጥ እግዚአብሔርን በማወቅ ውስጥ ያለውን ሪስክ ብናየው እግዚአብሔርን በማወቅ ውስጥ ምንም አይነት ሪስክ የለም። ግን ምንድነው የምላችሁ አድቫንቴጁን ግን ሲነግሯችሁ ያንን ሁሉ ሪስክ ትረሱታላችሁ። ኢቭን በዚህ በወታደራዊ በሚሊተሪ እንትን እንኳን ዩ ጀስት በቃ የሚገቡ ሰዎች አሉ። ስፔሻሊ ይሄ ላይፍ ላይ ምን ላያደርግ ምን እዚህ ተቀምጬ ምናምን የሚል ሰው የሚሊተሪ ሪክሩት የሚያደርጉ ሰዎች እኔ እዚህ ስመጣ 20 ዓመት 21 ዓመቴ ነው እና መተው ነበር እና ኮንቪንስ ነው የሚያደርጓቸው። ብዙ የገቡ አበሾች አሉ ሚሊተሪ ገብተው፣ አንዳንዱ ሳይጨርስ ይወጣል፣ አንዳንዱ 4 ዓመቱን ጨርሶ ይወጣል። እና ምን ልላችሁ ነው እግዚአብሔርን ማወቅ ይህንን ነገሮች ያዘለ ሲሆን እግዚአብሔርን ማወቅ መበርታት እንደሆነ ማድረግ እንደሆነ እግዚአብሔርን ማወቅ ከክፉ መዳን እንደሆነ ይሄንን ምድር ሊውጥ የተነሳው ሁሉ እግዚአብሔርን የሚያውቁት ላይ ፓወር እንደሌለው ስናቅ ለምሳሌ አይደለ እግዚአብሔርን ማወቅ ቅድም እንዳለው ማስተዋል እንደሆነ ዝም ብሎ በንዝህላል ድሮ እኮ በንዝህላል ነበር የምንሄደው አይደለ በንዝህላል በቃ የሆነ ነገር አርገነው ነበር እንደውም ገብተንበት ከዛ በኋላ ተጸጽተን ነበር የምንወጣው አይደል እግዚአብሔርን ማወቅ እግዚአብሔር ግን በእኛ ውስጥ ያንን እንትኑን ሲያረግን ሳንገባ ዋይዝ አረገን እግዚአብሔር አይደል አትሊስት እየተቀየርን ነው ፐርፌክት አይደለንም አይደለ አልደረስኩም ማለት ሐዋርያው ጳውሎስ ሶስተኛው ሰማይ ደርሶ መጥቶ እኔ ገና አልያዝኩትም ገና እንትን ነኝ አለ ግን ከክብር ወደ ክብር ያንን መልክ እስክንመስል ድረስ ግን እየተለወጥን ነው አይደል እና የሆነ እጃችሁ ላይ የቀረ ነገር ካለ ለምሳሌ እናንተ ይሄ ነገር እኮ ከእግዚአብሔር የሚለየኝ ነገር ነው ብላችሁ የምታስቡት ነገር ብዙ ጊዜ ምንድነው ማሰብ ያለብን የተውነውን ነገር እግዚአብሔር የሰራንን ነገር ስናይ
how worst እንደነበረን አይተን this far እኮ እግዚአብሔር ለውጦኛል I know I'm not perfect ግን እግዚአብሔር ይሄን ያህል ለውጦኛል ለምንልበት ማለት ነውና እግዚአብሔርን ማወቅ የሆነ ነገር ኃይል እየጨመረ የሆነ ነገር ደግሞ እየሸረፈ ማስተዋል እየሰጠን ደፋሮች እያረገን እንድንበረታ እያረገን እንድናሸንፍ እያረገን ማለት ነው ለህይወት የሚሆነውን ነገር እየሰጠን እግዚአብሔርን ለመምሰል የሚሆነውን ነገር በዛ ውስጥ እየተቀበልን አይደል እንድንሄድ የሚያረገን ከሆነ እግዚአብሔርን ማወቅ እየጓጓን እንመጣለን እግዚአብሔርን ማወቅ አይደል እግዚአብሔርን ማወቅ እና ሶስተኛው ያ ነው አምላካቸውን የሚያውቁ ህዝብ አድቫንቴጁ ምንድነው እግዚአብሔርን ማወቅ አምላካቸውን የሚያውቁ ህዝብ እየበረቱ የሚሄዱ ናቸው እያደረጉ የሚሄዱ ናቸው እየደከሙ አይሄዱም ሐዋርያው ጳውሎስ ምን ይላል ቆሮንቶስ ላይ ውጫዊ የሆነ ድንኳናችን እየፈረሰ በሄደ ቁጥር የውስጥ ሰውነታችን እየጠነከረ ይሄዳል ይላል በዓለም ምንድነው ስሙ ተስፋ በሌለው እግዚአብሔር በሌለው ነገር ላይ የእግዚአብሔር ተስፋ ላይ ባልሆነ የእግዚአብሔር ዕውቀት ላይ ባልሆነ ነገር እድሜ እየጨመረ በሄደ ቁጥር ምንድነው ምን ሆነው እየደከምን ነው የምንሄደው ምንድነው የሚኮነው እንደዚህ አልተደረገም ትምርቱ አላለቀም ቤት አልተገዛም እንትን አይደለም በእግዚአብሔር ውስጥ ግን እግዚአብሔርን በማወቅ እያደግን ስንሄድ ግን ውጫዊው ሰውነታችን እየደከመ በሄደ ቁጥር ውስጣዊው ሰውነታችን የእግዚአብሔርን ክብር እየሞላ ነው የሚሄደው ፕላስ ሰው እድሜው እየጨመረ በሄደ ቁጥር በቃ እየተዘጋ ነው በሩ ያደው እንትን ይያልኩ ነው የህይወቴ መጨረሻ ነው በቃ ወዴት እንደሚሄድ አላቅም ለሚለው እርግጠኛ ትናንትና ከአንድ ወንድም ጋር ሳወራ ነበር ለኛ ግን እግዚአብሔርን ለሚያውቅ ሰው ግን ከእግዚአብሔር ጋር ለተገናኘ ሰው ግን I am getting closer to go home no ስለዚህ the opposite ነው የሚሆነው ማለት ነው እና አድቫንቴጆቹ የእግዚአብሔርን ማወቅ ያበረታናል እንድናደርግ ያደርገናል እንዳንያዝ ያደርገናል አይደል አምላካቸውን የሚያውቁ ህዝብ ግን ሌላዎችን የያዘው ሌሎችን ያሰገደው አያሰግዳቸው ነው አለቀ ይሄ ነው በቀላል አማርኛ ክብር ለእግዚአብሔር ይሁን አራተኛው ኢሳይያስ 43 ቁጥር 10 ኢሳይያስ 43 ቁጥር 10 ላይ ነው እግዚአብሔርን ማወቅ ምንድነው እንደዚህ ይላል ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተና የመረጥኩት ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር ከኔ በፊት አምላክ አልተሰራም ከኔም በኋላ አይሆንም ይላል አሁን ታውቁና ታምኑብኝ ዘንድ ያው መጽሐፍ ቅዱስ ስለ እምነት በጣም ብዙ ነገር ነው የሚያስተምረው አይደል እግዚአብሔር ግን ምንድነው የሚለው genuine faith ያለው በባዶ ሜዳ ላይ አይደለም በእውቀት ላይ ነው ዝም ብላችሁ እመኑኝ አይደለም ያለው አሁን ሐዋርያው ጳውሎስ ምንድነው እዚህ ጋር ቴንክ ዩ ሪቺ ለጥፏለች ታውቁና ታምኑብኝ ዘንድ ዝም ብሎ እመኑኝ እኮ አይደለም እግዚአብሔር ቢለው እወቁኝ እና እመኑኝ አሜን ስለዚህ ጀኑዊን ፌዝ ያለው እግዚአብሔርን በማወቅ ውስጥ ነው ማለት ነው ሰው ሳያውቅ ያምናል ወይ ኦፍ ኮርስ ሐዋርያው ጳውሎስ ተዛይላችሁም በሐዋርያ ሥራ ምዕራፍ 17 18 19 እዛ አካባቢ ላይ ወደ ቆሮንቶስ በሄደ ጊዜ ወደ አቴና በሄደ ጊዜ ወደ አቴንስ በሄደ ጊዜ የጣዖታቱን መዓት አይቶ የጣዖታቱን እንትን አይቶ መንፈሱ ታወከ ይላልና ሲናገራቸው ምን አለ
እናንተ የአቴና ሰዎች ሆይ በእናንተ መካከል አማልክትን እንዴት እንደምታመልኩ እንዴት እንደምታከብሩ አያለሁኝና እና ያንን እየተመለከትኩኝ ስዞር አለ ያንን እየተመለከትኩኝ ስዞር አንድ መሰዊያ አየሁኝ አለ። ያ መሰዊያ ምን ተብሎ ተጽፎበታል? ለማይታወቅ አምላክ ብለው ነው የጻፉበት። አያችሁ? ይሄ ምን ያሳያቸዋል? አንደኛ የሚያመልኩት ላይ ኮንፊደንስ የላቸውም ነበር ማለት ነው። ሁለተኛ ኢንኬዝ የማናውቀው አምላክ ካለ ብለው አስቀምጠዋል። የማናውቀው ካለ ብለው አስቀምጠው ነበር እና ይሄንን ሳታውቁ የምታመልኩትን እኔ ዛሬ እነግራችኋለሁ አላቸው ይላል ሐዋርያው ጳውሎስ። እና ጌታ ኢየሱስ በዮሐንስ ምዕራፍ 4 ላይ ለዛች ለያዕቆብ ጉድጓድ ጋር ላገኛት ሴት ምንድን ነው ያላት? እናንተ ለማታውቁት ትሰግዳላችሁ ነው ያላት። ሰው ለማያውቀውን ያመልካል ወይ? ኦፍ ኮርስ ሰው የማያውቀውን ያመልካል። ለማያውቀው ይሰግዳል። ለምን? ሰው በአምላክ የተፈጠረ ስለሆነ the first thing ወይ ራሱን ወርሺፕ ያደርጋል፣ ወይ ፍጥረትን ወርሺፕ ያደርጋል፣ ወይ ገንዘብ ወርሺፕ ያደርጋል፣ ወይ አምላክ የሆነ አምላክ ሰርቶ ድሮ በብሉይ ኪዳን እንጨት ሰርቶ ምናምን ነበር ወርሺፕ የሚያደርገው አይደል? አሁን የሰው ልጅ መቼም በሞራልም በምንም እንትን እያደረገ ስለመጣ አመላለኩ ስታይል የተለየ ሆኗል እንጂ ሰው አምላኪ ነው። እና እግዚአብሔር እምነትን ሲጠይቅ ዝም ብሎ የሆነ እምነት ከእውቀት ውጪ የሆነ እምነት እንዲሆን ሳይሆን አውቀን እንድናምነው ነው የሚፈልገው። እንትን ላይ ሮሜ ላይ ስለ ሐዋርያት ማነው ስለ እስራኤል ሰዎች ሐዋርያው ጳውሎስ የሚለውን ላንብብላችሁ። ሮሜ ምዕራፍ 10 ላይ እንደዚህ ይላል፣ ወንድሞች ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። የልቤ ፈቃድ ስለ እስራኤል ልመናዬ እንዲድኑ ነው። ስሙት። አሁን በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። ምን ማለት ነው? በእውቀት አይቅኑ ማለት እግዚአብሔርን አውቀውት አይደለም የሚቀኑት፣ ግን ለእግዚአብሔር ይቀናሉ። እመሰክርላቸዋለሁ አለ። በድንጋይ ወግረው ይገላሉ። ትላቸው ይዘው መጥተው ሙሴ እንደነዚህ አይነቶቹ በቃ የቀኑ ናቸው፣ ግን በእውቀት አይደለም። ለዚህ ነው ከሱ ጋር ብዙ ቦታ ላይ ሲነጋገሩ ስታዩት አታውቁትም፣ እግዚአብሔርን እናንተ አታውቁትም፣ እናንተ ነፍሰ ገዳዮች ናችሁ፣ የአባታችሁ የዲያብሎስ ልጆች ናችሁ። እሱ በመጀመሪያ ነፍሰ ገዳይ ነበር። ከምንድን ነበር የሚነግራቸው? ከሪዛልቱ ቅናት አላቸው። ሰው ይዘው መጥተው በድንጋይ ይወግራሉ፣ ይሄ ኃጢአተኛ ነው ብለው ይወግራሉ ምናምን። ግን እስቲ ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ያንሳ ሲባል ከትልቁ ጀምሮ እስከ ትንሹ ይሄዳሉ። እና ይሄ እምነት የሚባለው ነገር አለ እግዚአብሔር፣ እምነት የሚባለው ነገር ጀኑን ፌዝ እኔም በማወቅ ላይ የተመሰረተ ነው። አሜን። ስለዚህ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተና የመረጥኩት ባሪያዬ ምስክሮቼ ናችሁ። ምን ማለት ነው? ምስክር ማለት ያየ ማለት ነው። the court of law witness የሚሆነው የሰማ አይደለም። ለዚህ ነው እና ሐዋርያው ዮሐንስ ህይወት እንደተገለጠ አይተናል አሉ። እንመሰክራለን፣ አይኖቻችን ያዩትን፣ ጆሮቻችን የሰሙትን፣ እጆቻችን የዳሰሱትን፣ አብረነው የወጣው የገባ ነው የዘላለም ህይወት እናወራላችኋለን። የምናውቀውን እና ሶስት ምንድነው ስሙ አራተኛው እግዚአብሔርን የማወቅ ጥቅም ምንድነው? እምነት ያመጣል። ታውቁና ታምኑብኝ ዘንድ። አያችሁ፣ እምነት ደግሞ መቆም ነው አይደል? ኃይል ነው። በእምነት ነገስታትን ድል ነሱ ሲሉ እግዚአብሔርን እኮ አውቀውት ነው ያመኑት አይደል? እግዚአብሔርን ስላወቁት ነው አይደል? ያመንኩትን አውቀዋለሁ አለ እኮ ጳውሎስ ቅድም እንዳየ ነው ማለት ነው። እና አራተኛው ትልቁ እግዚአብሔርን የማወቅ
አድቫንቴጅ ምንድነው? እምነትን ያመጣል። ጀኖን ፌዝ ይመጣል። እግዚአብሔርን ስታውቁ ሐዋርያው ጳውሎስ አውራቂስ በተነሳ ጊዜ ምንድነው ያለው? ሐዋርያት ሥራ ላይ አውራቂስ ሲነሳ ኖ የተናገረኝ እዛ ትገባላችሁ ብሎኛል። ከዚህ በዚህ መርከብ ውስጥ ካሉት አንድ ሰው የሚጠፋ የለም። እዛ ትገባላችሁ ብሎኛል። የተናገረኝን እንደሚያደርግ አምላኬን አምነዋለኋል። ምን አረጋ? የተናገረኝን እንደሚያደርግ አምነዋለሁ። ስለዚህ እግዚአብሔርን ይሄ አትሪቢዩትስ ኦፍ ጋድ የሚባለው ይሄ የእግዚአብሔር ባህሪያት የእግዚአብሔር ማንነት የሚባሉትን ነገሮች እያጠናን በሄድን ቁጥር እነዛን ባህሪያቶቹን ለምሳሌ እግዚአብሔር የማይችላቸው ነገሮች አሉ። የማይችላቸው እግዚአብሔር ሁሉን ቻይ ነው፣ ኤልሻዳይ ነው፣ ኦምኒፖተንት ነው አይደለ? የማይችላቸው ነገሮች ግን አሉ። እግዚአብሔር መሞት አይችልም። እግዚአብሔር መፈጠር አይችልም። እግዚአብሔር መዋሸት አይችልም። ስለዚህ መዋሸት ስለማይችል አንደኛው የምናውቀው ነገር ምንድነው? እግዚአብሔር መዋሸት እንደማይችል ካወቀን እግዚአብሔር የተናገረውን ነገር በሙሉ እንደሚያደርግ ኮንፊደንስ ይኖረናል። እግዚአብሔርን ማወቅ ማለት እነዚህን የእግዚአብሔርን ባህሪያቶች ማወቅ ማለት ነው። እና እግዚአብሔርን ማወቅ ምንድነው ስሙ? ታውቁና ታምኑብኝ ዘንድ ተብሎ እንደተጻፈ አራተኛው ትልቁ ነገር እግዚአብሔርን ማወቅ ጀንወን ፌዝ ያመጣል ማለት ነው። አምስተኛው የምናውቀው ነው ብዙዎቻችን፣ ግን በጣም አሜዚንግ የሆነ ነገር ነው። ምክንያቱም ብዙዎቻችን ደግሞ ሚስ አንደርስታንዲንግ ያለን ነገር ስለሆነ ይሄ ጌታችን ኢየሱስ ክርስቶስ የተናገረው በዮሐንስ ምዕራፍ 17 ቁጥር 3 ላይ እንደዚህ ያለ ጌታ አምስተኛው የምናየው እግዚአብሔርን ማወቅ እንደዚህ ያለ እውነተኛ አምላክ ብቻ የሆንክ አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች። ብዙ ጊዜ እኛ የዘላለም ሕይወት የሚመስለን ሞቶ ከዛ በኋላ የሆነ ነገር ገብተን የሆነ ስፍራ የምንኖር ሰው ምናምን እንደዛ ነው የሚመስለው። ኦፍኮርስ ከዚህ ዓለም ስንለይ የምንሄድበት ቦታ አለ። እዚህ ጋር ግን ምንድን ነው የሚለው? እውነተኛ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች። This is eternal life, that they may know you only through God and Jesus Christ whom አንተንና የላከውን ኢየሱስ ክርስቶስን ማወቅ ይሄ የዘላለም ሕይወት ነው። እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ማወቅ ዞዊ ነው። ዞዊ ማለት እግዚአብሔራዊ ሕይወት ነው። ዚኦኢ እውነተኛ አምላክ የሆንክ አንተና የላከውን ኢየሱስ ክርስቶስን ማወቅ እግዚአብሔራዊ ሕይወት ነው። በትክክል ሰው እግዚአብሔርን ማወቅ ሲችል በትክክል ኢየሱስ ክርስቶስ ማን እንደሆነ ኢየሱስ ክርስቶስን እኮ ግራ ገብቷቸው እኮ ነው አይደለም? ይሄ የማርያም ልጅ አይደለም ወይ? ይሄ የዮሴፍ ልጅ አይደለም ወይ? ይሄ የነ ያዕቆብ የነ ይሁዳ ወንድም አይደለም ወይ? በመካከላችን እህቶቹ ያሉት ተሰናከሉበት ይላል። ምክንያቱም ሮሜ ምዕራፍ ላይ ሲናገር ምንድን ነው የሚለው? ይህም ወንጌል ከስጋ ከዳዊት ዘር እንደ መንፈስ ቅድስና ግን የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ኢየሱስ ክርስቶስ ነው ይላል። እና ማወቅ የሚባለው ነገር ይሄንን የሚታየውን የተወለደውን ማርያም የያዘችውን በስጋ የተወለደውን ማውቀውት ነበር። እንደዛም እኮ ምንም ችግር የለም። አንድ ቦታ ላይ ጌታ ኢየሱስ ምን አላቸው? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብትን ብለው ሲሄዱ ደቀ መዛሙርቱም ግራ ሲጋቡ ምን አላቸው? እንዴ ይህ እንዴት ያሰናክላችኋል አላቸው። እንግዲያውስ የሰው ልጅ ወደ ነበረበት ሲወጣ ብታዩ እንዴት ሊሆን ነው አላቸው። እንግዲያውስ የሰው ልጅ ወደ ነበረበት ሲወጣ ወደ ክብሩ ሲወጣ ብታዩ ምን ሊሆን ነው? እና ማወቅ የሚባለው ነገር
እግዚአብሔርን ማወቅ አይደለ? እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ማወቅ ይህች የዘላለም ሕይወት ነች። እና የዘላለም ሕይወት እንደ ዕውቀት እግዚአብሔርን ማወቅ ቀላል ነገር አይደለም። ኢትስ ላይፍ ነው፣ ዘዊ ነው፣ የእግዚአብሔር ሕይወት ነው። እና አምስተኛው የእግዚአብሔርን የማወቅ አድቫንቴጅ ምንድን ነው? የዘላለም ሕይወት ነው። እግዚአብሔርን ማወቅ ሕይወት ነው። ኢየሱስ ክርስቶስን ማወቅ ሕይወት ነው። ሕይወት ነው ስንል ዘዊ ነው፣ እግዚአብሔራዊ ሕይወት ነው፣ የማይሞት ሕይወት ነው፣ የማይጠፋ ሕይወት ነው፣ የማያረጅ ሕይወት ነው ማለት ነው። እግዚአብሔር ይመስገን። ስድስተኛው ዕውቀት ከጥፋት ይታደጋል። በሆሴ ምዕራፍ 4:6 ላይ እንደዚህ ይላል፣ ሕዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል ይላል። ዕውቀት የሚለው አምሹር ይሄ ሴኩላሩን ኖሌጅ እንዳልሆነ ሁላችንም እንረዳለን። ዕውቀት የሚለው እግዚአብሔራዊውን ዕውቀት፣ እግዚአብሔርን ማወቅ። ስለዚህ ሌላው እግዚአብሔርን ማወቅ ምንድን ነው የሚጠቅመን? እግዚአብሔርን ማወቅ ሕዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል ስላለ እግዚአብሔርን ማወቅ ከጥፋት ይጠብቀናል። ከጥፋት ይጠብቀናል ማለት ይሄ መንገድ ከመጥፋት አይደለም። ጥፋት እኔ እንደሆንኩ ባታምኑ ከነ ኃጢአታችሁ ትሞታላችሁ አላቸው ይላል። ከሞት ይጠብቀናል፣ ከዘላለም ጥፋት ይጠብቀናል እግዚአብሔርን ማወቅ። ሕዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል። እና ኦፍኮርስ የዘላለም መጥፋት የሚጀምረው ቴንኪው ሪችዬ፣ የዘላለም መጥፋት የሚጀምረው ዕለት ተዕለት ከመጥፋት ነው አይደል? ዕለት ከዕለት የመጥፋት የዘላለም መጥፋት ነው። እና ይኸው እዚህ ጋር ይላል ሕዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል ይላል። እና ስድስተኛው ምንድን ነው? እግዚአብሔርን ማወቅ ከጥፋት ይታደጋል፣ ከዘላለም ጥፋት ይታደጋል፣ ከሆነ ጥፋት ይታደጋል፣ ከሆነ ማይ ፒፕል አር ፔሪሽ ነው የሚለው ፎር ዘ ላክ ኦፍ ኖሌጅ። ስለዚህ ስድስተኛው እንደዛ ነው። ሰባተኛው እዛው ላይ ያለ ምንድን ነው የሚለው? አንተ ዕውቀትን ጠልተሃልና አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆን እጠላሃለሁ አለ ይላል። እና ዕውቀት ያለ ዕውቀት እግዚአብሔርን በሙሉ ሙሉ አገልግሎት ያለው እግዚአብሔርን በማወቅ ውስጥ ነው ማለት ነው። እግዚአብሔርን ዕውቀት የሚጠላ ሰው አንተ ዕውቀትን ጠልተሃል፣ እግዚአብሔርን ማወቅን ጠልተሃልና እኔ ካህን እንዳትሆን ጠላሁህ አለ። የአምላክህን ሕግ ረስተሃልና እኔም ልጆችህን እረሳለሁ አለ። ስለዚህ ዕውቀት ለአገልግሎት ምንድን ነው ያሉት እነዛ 7 የማን ነው ስሙ ልጆች ጳውሎስ በሚያወጣው በኢየሱስ ክርስቶስ ስም እናምላቸዋለን። ጳውሎስን አውቀዋለሁ ኢየሱስንም አውቀዋለሁ እናንተ ከወዴት ናችሁ ብሎ ወደቀባቸው ይላል። በመንፈሳዊው ዓለም ላይ ይታወቃል እግዚአብሔርን የሚያውቅ ሰው። ቅድም እንዳልነው አምላካቸውን የሚያውቁ ሰው እነዛን ሁሉ ሲያስት እነዚህኞቹን ማሳት ያልቻለው ለምንድን ነው? አምላካቸውን ስለሚያውቁ ሊያስታቸው አልቻለም አይደል? እነ ሲድራቅ ሚሻቅ አብደናጎ ሌላው ሁሉ ወድቆ ሲሰግድ እኮ the same life ነው የነበራቸው እነሱ ግን አምላካቸውን ስለሚያውቁ በረቱ ብቻ አይደለም አደረጉ። የነዚህን ሰዎች አምላክ ማያመልክ ቤቱ የጉድፍ መጣያ ይሁን ተባለ የነ ዳንኤል አምላክ። እና እግዚአብሔር አምላካቸውን ያወቁ ህዝብ ምንድነው ያደረጉት? እግዚአብሔርን የሚያውቅ ህዝብ ይበረታል፣ ያደርጋል። እግዚአብሔርን የሚያውቅ ህዝብ ለአገልግሎት ብቁ የሚያደርገን እግዚአብሔርን ሞገሱን የሚሰጠን እግዚአብሔርን በማወቅ ውስጥ ነው ማለት ነው። አንተ ዕውቀትን ጠልተሃልና እግዚአብሔር አምላክ ካህን እንዳትሆን ናቀ ካለ ዕውቀትን እግዚአብሔርን ማወቅን የሚወደውን ሰው እግዚአብሔር
ለክህነት እጩ እንደሚያደርገው ነው ማለት ነው። እንደ አዘር ወይ የሚናገረው እና አድቫንቴጆቹ እነዚህ ናቸው። እንግዲህ መቼም እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁን የእሱን ማንነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ አይደል? እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁን የእሱን በጎነት ለመናገር የተመረጠ ካህን፣ የተመረጠ ሕዝብ፣ ቅዱስ ካህን እንዳትሆን ናኩ ያለው ክህነቱ ራሱ የሚቀጥለው እግዚአብሔርን ማወቅ በመፈለግ ላይ ነው ማለት ነው። እግዚአብሔርን ማወቅ በመፈለግ ላይ ነው ማለት ነው። እና የእግዚአብሔር ስም ብሩክ ይሁን። እግዚአብሔርን ለማወቅ የሚያተጉ ነገሮች ናቸው እነዚህ አድቫንቴጆቹ ራሱ አይደለ? የዘላለም ሕይወት ነው። አንተን እውነተኛ አምላክ የሆንከውን አንተን ማወቅ፣ የላከውን ኢየሱስ ክርስቶስን ማወቅ፣ ይህች የዘላለም ሕይወት ነች። ዘዊ ነች። የእግዚአብሔራዊ ሕይወት ነች። የማትሰረቅ ሕይወት ነች። የማትጠፋ ሕይወት ነች። የማትሞት ሕይወት ነች። ጨለማ የማይወርሳት ሕይወት ነች። እና በእነዚህ ምክንያቶች እግዚአብሔርን ማወቅ የሚባለውን ትምህርት እንማራለን ማለት ነው። እንዳልኳችሁ በቃ እና አበበ ምንድን ነው የሚሉት፣ እኛ ምንድን ነው እነ ደበበ ምንድን ነው የሚሉት የሚባለው ነገር ከዚህ በኋላ አይኖርም ማለት ነው። እግዚአብሔርን በማወቅ የሚለው ነገር ላይ ነው ሞር እንትን እያደረግን የምንሄደው። አሁን እግዚአብሔርን የማወቅ ጥቅሞች የሚባሉትን ነገሮች ደግሞ ካየን በኋላ እንግዲህ እስቲ እንዴት ነው ዲፕ የሚሄደው? ሙሉ ለሙሉ አልሄድም፣ ግን የተወሰኑ ፓርቶች አነብና የሚቀጥለው ክፍል 2 ላይ ደግሞ እየገባን እናያለን። ቆላስይስ ምዕራፍ 1 ቁጥር 10 ላይ ከቁጥር ስንት ጀምሮ እንደምናነበው አላቅም፣ ግን ቆላስይስ ምዕራፍ 1 እንደዚህ የሚል ቃል አለ። ከቁጥር 9 ጀምሮ ላንብበው። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን ኃይል ይስጣችሁ። በእግዚአብሔር ዕውቀት እያደጋችሁ ይላል። በእግዚአብሔር ዕውቀት ምን እያደረጋችሁ? እያደጋችሁ። እያደገ ካለ አንድ ሰው ሌቭል አለው ማለት ነው። ማደግ ካለ ሌቭል አለ። ማደግ ካለ መወለድ አለ። ማደግ ካለ መሞት አለ። ማደግ ካለ መጎልመስ አለ። ስለዚህ በእግዚአብሔር ዕውቀት እያደጋችሁ ሲል ከነበራችሁበት እግዚአብሔርን የማወቅ ሌቭል ወደሚቀጥለው እግዚአብሔርን የማወቅ ሌቭል እየሄዳችሁ ማለት ነው። ምን ይመስላሉ? እግዚአብሔርን ማወቅ እስቲ የቱ ጋር ነው? እግዚአብሔርን መጀመሪያ ማወቅ ምን ይመስላል? እግዚአብሔርን መጀመሪያ ከዛ በኋላ ወዴት ነው የሚታደገው የሚለውን እግዚአብሔር እንደረዳን መጠን እንዳልኳችሁ እናያለን። ግን እግዚአብሔርን በማወቅ እያደጋችሁ ካለ እግዚአብሔር ቃል ሌቭል አለው ማለት ነው። የሆነ አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል፣ አራተኛ እግዚአብሔር ታውቆ ይጨረሳል ወይ ብትሉኝ እግዚአብሔር ታውቆ አይጨረስም። ሮሜ ምዕራፍ 11 ላይ ደግሞ እሱን ይነግረናል። ሮሜ ምዕራፍ 11 ላይ እንደዚህ ይላል የእግዚአብሔር ቃል። ሮሜ ምዕራፍ 11 እንደዚህ የሚል ቃል አለ። ቁጥር 33 ላይ መሰለኝ እንደዚህ ይላል፣ የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው፣ ፍርዱም እንዴት የማይመረመር ነው፣ ለመንገዱም ፍጻሜ የለውም ይላል። የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍጻሜ the depths of the riches of both of the wisdom and knowledge of God. The depths and the riches, ጥልቀቱና ባለጸግነቱ እግዚአብሔርን የማወቅ እንዴት የማይመረመር ነው ይላል። ነገር ግን ትይላችኋል ሮሜ ሰዎች ምን እንደሚላቸው ሐዋርያው ጳውሎስ ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁ ለማወቅ ትበረቱ ዘንድ ይላቸዋል።
ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ። ከመታወቅ ካለፈ እንዴት ነው ለማወቅ መበረታው? the full depths እና the full riches ካያችሁት በሙሉ ያለውን ጥልቀትና በሙሉ ያለውን ባለጠግነቱን የእግዚአብሔርን ዕውቀት ካያችሁ እግዚአብሔርን ሙሉ ለሙሉ አውቀዋለሁ የሰው ልጅ ሊያውቀው ይችላል የሚል ሐሳብ ባይምሯችሁም እንዳይኖር። ምክንያቱም ሙሴ የጠየቀው እሱን ነበረ። ሙሴ ክብርህን አሳየኝ ሲለው by the way that's what he asked him, show me your full glory። እግዚአብሔር ምንድን ነው ያለው? እኔን ክብሬን ሙሉ ክብሬን አይቶ በህይወት መኖር የሚችል ሰው የለም። መሸከም አይችልም ይሄ ማንነት። ለዚህ ነው መጽሐፍ ቅዱስ እግዚአብሔርን ያየው ማንም የለም ይላል። ኮንትራዲክተሪ ይመስላል አይደል? አሁን አንዳንድ ጊዜ ለምሳሌ ኢሳይያስ ኦዚያን በሞተበት ዓመት እግዚአብሔርን በትልቅና ከፍ ባለ ዙፋን ላይ አየሁት አለ። መጽሐፍ ቅዱስ ግን እግዚአብሔርን ያየው ማንም የለም ይለናል። ምን ማለት ነው? እግዚአብሔርን with the full glory with the full intent of God ሄድ ማየት የሚችል ሰው የለም። እግዚአብሔርን ያየው ማንም አንዳችም የለም ይላል። ነገር ግን በቅፉ የነበረው አንድያ ልጁ እሱ ተረከው ኢየሱስ ክርስቶስ ከክብሩ የወጣው እኔ ከአብ ወጥቼ መጥቻለሁ ካለው ከሱ በስተቀር እግዚአብሔርን ያየው ማንም የለም በፉል ግሎሪው እንጂ። ገብርኤል እኮ ማርያም ጋር ሲመጣ ማን ነው ዘካርያስ ጋር ሲመጣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎታል እኮ። ግን ክንፋቸውን እየሸፈኑ በክንፋቸው እየበረሩ ሱራፌልን አይደለ የእግዚአብሔር አምሳል ነው አለ እኮ ሕዝቅኤልም አይቶ። ግን the full glory እግዚአብሔርን በሙሉ ክብሩ ማወቅም ማየትም መቅረብም ማንም በማይቀርበው ብርሃን ተከቦ ይኖራል ይላል መጽሐፍ ቅዱስ። so with the full glory አሁን እግዚአብሔርን ለማወቅ እንማር ምናምን ስንል አንድና አንድ ሁለትና ሁለት ምናምን ተብሎ የሚደረስበት አምላክ እኮ አይደለም። እንደዛ አይደለም የምናወራው። እግዚአብሔር ስለገለጠው ስለማንነቱ የሚታወቀው ነገር ሁሉ ግልጽ ሆኖ ይኖራል ይላል መጽሐፍ ቅዱስ። እግዚአብሔርን ለማወቅ እግዚአብሔር መግለጥ አለበት ራሱ አይደል? የተገለጠው ለኛ ልንኖርበት ነው አለ ሙሴ ዘዳግም 29:29። ሚስጥሩ ለአምላካችን ለእግዚአብሔር ነው የገለጠው። እግዚአብሔር ይገልጣል። እግዚአብሔር the manifestation glory of God ይባላል። the manifested glory of God ይባላል። የተገለጠው የእግዚአብሔር ክብር፣ የተገለጠው የእግዚአብሔር ማንነት፣ የተገለጠው የእግዚአብሔር ባህሪያቶች ለሰው ያካፈላቸው። እንኳን እግዚአብሔር ሙሉን የእግዚአብሔር ፍቅር ሙሉን አናቀውም። ለዚህ ነው ከመታወቅ ያለፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ አለ። ከመታወቅ ያለፈ ነው። ከመታወቅ ያልፋል እና don't have a wrong idea። እግዚአብሔርን ማወቅ የሚባል ነገር ቁጭ ብለን ወረቀትና እስክሪብቶ መጽሐፍ ቅዱስ ይዘን ስንጽፍ እግዚአብሔር የገለጠው ስለ እኛ አይደለ ምንድነው ስሙ እንደደረስኩበት ሶስተኛ ሰማይ እኮ ሄዶ ሰው ማየት የማይችለውን ነገር አየው ብሎ ሰውየው ሐዋርያው ጳውሎስ ወገኖች ሆይ እኔ ግን እንደደረስኩበት እንዲያስኩት አልቆጥርም፣ የኋላዬን እየረሳው የፊቴን ለመያዝ ገና የሚያዛል አለ እኮ ሶስተኛ ሰማይ ሄዶ እሱን ለመያዝ እዘረጋለኋል። እና በዛ ነው ምን እንትን የምናደርገው በዛ ነው አውቆ ለመጨረስ ሳይሆን እግዚአብሔርን በማወቅ ለማደግ የሚባለው ነገር ምንድነው እንትን የምናደርገው ግሪክኛው ምናምን ብዬ ማድረቅ አልፈልግም። ግን 5-6 አይነት ዕውቀቶች አሉ። አንደኛው ኢንፎርሜሽናል ኖሌጅ ኢንቴሌክቹዋል ኖሌጅ የሚባለው አሁን አልገባበትም፣ ምክንያቱም ሁሉንም አሁን ካልነው በላይ ሰዓት ስለሚፈጅብን። ይሄኛው ኢንቴሌክቹዋል ኖሌጅ የሚባለው ምን መሰላችሁ? ለምሳሌ ጌዲዮንን እንውሰደው። ጌዲዮን ምንድነው እግዚአብሔር ወደሱ መጥቶ አንተ ኃያል ብርቱ ሰው ሲለው እግዚአብሔር ካንተ ጋር ሲል እንዴ እግዚአብሔር ከኛ አባቶቻችን ነግረውን ነበር አለ አይደል? አባቶቻችን ነግረውን ነበር አይደል? እግዚአብሔር ከኛ ጋር ከሆነ ሰምተናል ማለት እንትን አለ። ኢንፎርሜሽናል ኖሌጅ አለን ስለ እግዚአብሔር። በእግዚአብሔር ዕውቀት እያደጋችሁ ሲል ይሄንን ነው መጽሐፍ ቅዱስ የሚነግረን። ከኢንቴሌክቹዋል ኖሌጅ
እንደ ጌዲዮን ወይም ደግሞ ልክ እንትናን ማነው ስሙን ኢዮብን አይታችሁታል። ኢዮብ እግዚአብሔር የመሰከረለት ሰው ነው በጽድቁ በትዕግስቱ በምኑ። ነገር ግን ኢዮብ ምዕራፍ 38 ላይ ስትሄዱ እግዚአብሔር መጣና ምን አለ? ይሄ ያለ ዕውቀት ነገርን የሚያጨልም ሰው ማን ነው አለው። ኢዮብ የመለሰው መስታጣላችሁ ምን እንዳለ ኢዮብ ምዕራፍ 42 ላይ መስማትን በጆሮ ሰምቼ ነበረ፣ አሁን ግን አይኔ ያየች። I had informational knowledge about you ሰምቻለሁ። መስዋዕት የምሰዋ የነበረው ለልጆቼ እንትን ማድረግ የነበረው ወይ from out of fear ከሰማው የሆነ ነገር ነው ወይ በውስጡ የገባ የሆነ ኖሌጅ አለ ስለ እግዚአብሔር። ግን ምንድነው ስሙ ኤክስፔሪየንሻል የሆነ ኖሌጅ አይደለም፣ ኢንፎርሜሽናል የሆነ ኖሌጅ ነው። ማደግ የሚባለው ምንድነው? ኤክስፔሪየንሻል ኖሌጅ ማነው? ኢንፎርሜሽናል ኖሌጅ ወይም ደግሞ ኢንተሌክቹዋል ኖሌጅ የሚባል አለ። ለምሳሌ አሁን ቴዎሎጂ ስኩሎች ላይ አንዳንድ እኔ አንዴ ቴዎሎጂ ስኩል የሆነ ቦታ ልመዘገብ ሄጄ ሳን ፍራንሲስኮ በሆነ ሰው ሪኮማንድ ተደርጌ ሳን ፍራንሲስኮ ሄጄ ውስጥ ገብቼ ቴዎሎጂ እንትኑን ዳይሬክተሩን ሳገኘው ውጪ ወጣን። ሲጋራውን እያጨሰ አዋራል። በጣም ጥሩ በቃ ተመልሰና እናንተ እናደርጋለን ምናምን አለኝ ማለት ነው። እና ምን ልላችሁ ነው? በኢንፎርሜሽናሊ አይደለ ጌታ ኢየሱስ እኮ ኢንፎርሜሽኑ እንዳላቸው ለአይሁዳውያንም ይነግራቸው ነበር። እነሱ የሚሉትን ስሙ የሚያደርጉትን ግን አታርጉ አለ። ምን ማለት ነው? ኢንፎርሜሽኑ አላቸው። በሙሴ ወንበር ተቀምጠዋል። ኢንፎርሜሽኑ በሙሉ በእጃቸው ነው። ቃሉ በሙሉ እናንተ በዚህ ቃል ህይወት ያላችሁ ይመስላችኋል፣ እነሱ ስለኔ ነው የሚያወሩት አለ። ምን ማለት ነው? ቃሉን ኢንፎርሜሽናል ኖሌጁን ይዛችሁታል። ፐርሰናል ኢንተራክሽን ወይም ደግሞ ምንድነው ኤክስፔሪየንሻል ኖሌጁ ግን የላችሁም። እና በእግዚአብሔር እውቀት ማደግ ማለት ይሄ ነው። ከኢንቴሌክቹዋል ኖሌጅ ወጥተን ወደ ሪሌሽናል ወደ ሆነው ኖሌጅ ወደ ፐርሰናል ኖሌጅ ከዛ በኋላ እሱን ደግሞ በማንነቱ ሙሉ ለሙሉ ወደ ማወቅ ኖሌጅ እያልን እንትን እናደርጋለን። ኢንቴሌክቹዋል ኖሌጅ ወይም ደግሞ ሞራል ኖሌጅ፣ ከዛ በኋላ ሪሌሽናል ኖሌጅ፣ ከዛ በኋላ ኤክስፔሪየንሻል ኖሌጅ፣ ከዛ በኋላ ይሄ ደግሞ ምንድነው ራይት ኖሌጅ የሚባለውን እነዚህን እግዚአብሔርን ማወቅ። ከዛ በኋላ ደግሞ የእግዚአብሔር እውቀት ደግሞ አለ አይደል? እግዚአብሔር ሁሉን አዋቂ ነው እና አንዳንድ ሃይማኖቶች የምንነካቸው አሉ ባይዘው በዚህ ውስጥ ስፔሻሊ ጂኦቫ ዊትነስ ይሄ ላተር ዴይ ሴንትስ የሚባሉት እንዴት ዜሮ የገቡ እንደሆኑ እናየዋለን። ለምሳሌ የእኛ ኖሌጅ እና የኢየሱስ ክርስቶስ ኖሌጅ ምንድን ነው የሚለየው? የእኛ ኖሌጅ እና ፍጡራን ላይ ያለ እኛ እያደግን የምንሄደው ኢየሱስ ክርስቶስም እኛ እንደኛ እግዚአብሔርን በማወቅ እያደግን የምንሄደው ወይስ ፉሊ ኖሌጅ አለው? እኔና አብ አንድ ነን ሲል ምን ማለቱ ነው? ስለዚህ እነሱ ማነው ስሙ ምንድነው ሞርሞን ኢየሱስ ክርስቶስ የማነው ስሙ የሉሲፈር ወንድም ነው የሚል ሉሲፈር ፍጡር ነው ኤክስፔሪየንሻል ኖሌጅ ነው የሚኖረው ምናልባት ካለው በፕሮሰስ ያለ እግዚአብሔር የገለጠለት ወይ ደግሞ ከሩቅ ሆኖ እንዳልኳችሁ ሳይቀርብ ያየው ነው። እና ኢየሱስ ክርስቶስ እንደዛ ከሆነ እንዴት እኔና አብ አንድ ነን ሊል ይችላል? እሱን ሁሉ እናያለን እግዚአብሔር እንደረዳን። ምክንያቱም እሱ እስከገባን በጣም ብዙ አርዕስት ስለምናይ ሌላ ጊዜ ብናይ ይሻላል። እግዚአብሔር ይባርካችሁ። እግዚአብሔርን ለማወቅ የሚሆነውን ነገር ሁሉ ማነው ለህይወትና እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ እግዚአብሔር ሰጥቶናል። ያም በምን ውስጥ ነው ያለው ይላል? እግዚአብሔርን በማወቅ ውስጥ ነው። በጌታ በኢየሱስ ክርስቶስ ስም። ለዚህ ነው እኮ ጳውሎስ እሱንና የትንሣኤውን ኃይል እንዲያውቁ እጋደላለሁ አለ አይደል? የእግዚአብሔርን ሚስጥር ክርስቶስን እንዲያውቁ እጋደላለሁ። ለምን? ሁሉ ነገር ያለው ኖሌጁ ላይ ነው፣ እውቀቱ ላይ ነው። ኢየሱስ ክርስቶስ ማን እንደሆነ ማወቁ ላይ፣ እግዚአብሔር ማን እንደሆነ ማወቁ ላይ፣ የምናመልከው ምንድነው? የጠራችሁን በማወቅ አይደል? የጠራችሁን በማወቅ እዚሁ ቅድም ያነበብነው ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 2 ላይ የጠራችሁን በማወቅ ለህይወትና እግዚአብሔርን ለመምሰል የሚያስፈልገው ነገር ሁሉ ስለሰጠን ይላልና እግዚአብሔርን አመሰግናለሁ። እንግዲህ እግዚአብሔር በረዳኝ ቁጥር ከዚህ በኋላ ቀጥታ እንግዲህ ወደ መጽሐፍ ቅዱሱ ብቻ ነው የምንሄደው። ቀጥታ ወደ መጽሐፍ ቅዱሱ ብቻ ነው የምናደርገው። እንደዚህ የሚያልቅ ነገር አይደለም፣ ግን ደስ ይለኛል። በጣም ነው ደስ የሚለኝ ይሄ ሳብጀክት እና እግዚአብሔርን በማወቅ
የቱ ጋር ነው ያለሁት? አሁን ኢንፎርሜሽናል ኖሌጅ ነው ያለኝ? ፐርሰናል ኖሌጅ ነው ያለኝ? በክብሩ አይቼዋለሁ። እሱ እንዳለ ብናየው ይላል እኮ እና የተለያየ ዮሐንስ እኮ ያየነውን የዳሰስነውን እጆቻችን አብረነው የበላነውን ያንን የዘላለም ሕይወት እንጽፍላችኋለን ምናምን አለና ራእይ መጽሐፍ ላይ ግን ኢየሱስ ክርስቶስን በክብሩ ሲያየው መግለጽ እንኳን አልቻለም። እንደ አይኖቹ እንደ የወገቡ እንትን እንደ እግሮቹ እንደ ባየሁት ጊዜ እንደ ሞተ ሰው እንኳን መጨረሻ ያንን የሚያውቀውን ኢየሱስ ማለት ነው። እና እዚህ አንድ ቃል አንብቤ ልጨርስ። ዮሐንስ ምዕራፍ 1 ላይ ያለው ቃል በጣም ነው። ምን ይላል መሰላችሁ? በመጀመሪያ ቃል ነበረ። ስሙም በመጀመሪያ ቃል ነበረ። ቃልም የት ነበር? ቃልም በእግዚአብሔር ዘንድ ነበር። አያችሁ፣ እዛ ነበር። ቃልም በእግዚአብሔር ዘንድ ነበር። እኛ ጋር አሁን ምንም የሚያደርገው ነገር የለም። ቃል አለ። ቃል በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር። በእግዚአብሔር ዘንድ ነው ቃል። ከዛ በኋላ ምን ይላል? ቃልም እግዚአብሔር ነበር። ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ ሆነ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራ ነበር፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ። አሁን የሰው ብርሃን የሆነው ይሄ ቃል በእግዚአብሔር ዘንድ የነበረው ዓለም የሰው ብርሃን ነበረች። ወደ እግዚአብሔር አሁን ወደ ዓለም መጣ። ዓለሙም በሱ ሆነ፣ ዓለሙም አላወቀውም። ወደ ገዛ ወገኖቹ መጣ፣ ወይ ገዛ ወገኖቹ አልተቀበሉትም። ከዛ በኋላ የተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ስልጣንን ሰጣቸዋል። ቃልም ይልና ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። እዚህ ላይ ነው በቃ እኛ መድረስ ያለብን። ቃል በእግዚአብሔር ዘንድ ነበረ የሚለው እውቀት አይደለም የሚያስፈልገው። አሁን የሰው ልጅ ጸጋንና መንፈስን ተሞልቶ ጸጋንና እውነትን ተሞልቶ በእኛ የሚያድረውን ያንን በእኛ ያደረውን ነው ማወቅ የምንፈልገው ነው የምላችሁ። ያ ነው እግዚአብሔር አምላክ አለ ይሏቸዋል እኮ ሰዎች አለ ዴሪዝ የሆነ በቃ የሆነ ቦታ አፕስቴርስ ደማን አፕስቴርስ ይላል አንዳንዱ አይደለ። ጳውሎስ ግን ምንድን ነው የሚለው? እናንተ ባላችሁ የምትበቁ መስሎ ባይሰማኝ ኢየሱስ ክርስቶስ በእናንተ እንደሚኖር አታውቁምን? ስለዚህ እዚህ የሚገባው ኢየሱስ ቃልም በእግዚአብሔር ዘንድ አለ ተብሎ እዛ በኢንፎርሜሽን እዛ የማንደርስበት ቦታ ያለውን ሳይሆን ቃልም ጸጋንና እውነትን ተሞልቶ በእኛ አደረ የሚለውን ያንን እንድንደርስ እግዚአብሔር ይረዳናል። ወደዛ ነው የምንሄደው። ጌታ እግዚአብሔር ሆይ እናመሰግናለን። ስለዚህ ስለተወደደ ስለተከበረ ቃል ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይህን ሰምተው እግዚአብሔር ሆይ አይናችን እንዲበራ በጌታ በኢየሱስ ክርስቶስ ስም አንተን እንድናይ አሁንም ደግሞ ጌታ እግዚአብሔር አንተን የምናውቅበትን እግዚአብሔር ለእኛ በመንፈሱ ገለጠው ተብሎ እንደተጻፈ ያንን በመንፈስህ እንድትገልጥልን እግዚአብሔር በሚቀጥሉት ቀናትም ይህን ስንማር አንተ እንድታስተምረን እኔ እለምንሃለሁ። ስለሰማነው ቃል ስምህ የተባረከ ይሁን። በነገር ሁሉ ስምህ ይባረክ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እግዚአብሔር ይባርካችሁ። ተባረኩልኝ ባይ